እንዴት በእኔ ላይ እንደዚህ ታደርጋለህ? በእርግጠኝነት ፍቅር የሰጠችኝን ብር ብታይ አደይ እንኳንም አደረግከው ደግ አደረግክ እንኳን ብር አገኘህ እኔም ላይ ይሄ ሆነ ብለሽ ነበር የምታስቢው። አይ ደመቀ ከኔ ከተላብሬ ተቀንሶ የመጣ ፍራንክ ምን ያደርግልሃል? ይበረክትልኛል ብለህ ነው? ይሄ ካንቺ ህይወት ጋር ምን አገናኘው? አንቺም ከዛ ቤት መውጣትሽ ጥሩ ነው። ከዛ ሴጣን ትገላገያለሽ። በቃ አንቺም እንኳን ወጣሽ እኔም ብሩን አገኘው። አይ ደመቀ ብሩን ከየት አምጥታ እንደሰጠች አታውቅም? አልነገረችህም? ከየትም ታምጣው እኔ ምን አገባኝ? ዋናው ብሩን መስጠቷ ነው። ይኸውልህ ዳይመንድ እኔ የለፈውበትን የኔን ደሞዝ ብሬን ጨምራን የሰጠች ማለት ደሞዝ ስትይ ፍቅር ነች እንዴ ደሞዝ የምከፍልሽ? አዎ ባርኮት ለሷ ይልክላትና እሷ ነበረች ደሞዜን የምሰጠኝ። ግን እስካሁን አንዴም እንኳን ሳታኝ አታውቅም። የምርሽን ነው አደይ? አዎ እና ፍቅር ገና ተማሪ ናት፣ ስራ የላት፣ ከየት አምጥታ ትሰጣለች? እቺ ፎንቃ ደሞዝሽን ጭራሽ ሰታሽ አታውቅም ማለት ነው? አዎ አንዴ ጸባዩን አውቄዋለሁ። ምንም ብታደርግ አይገርመኝም። አንተ ግን ከንጉስ አስመልጠኝ እንዴት ድጋሚ ትገለኛለህ? ቆይ እኔ እንደዚህ በማድረግ ምን ተጠቀምክ? እንዴት እንደዚህ ታደርገኛለህ ደመቀ? ይኸውልሽ አደይ። አይ በቃ ደመቀ ከዚህ በኋላ ጨዋታ አናቁም። መንገድ ላይ ወድቄ ስላነሳችሁ የፈጣሪ ውለታችሁን ይክፈላችሁ። አደይ እባክሽ አትሂጂ። እዚህ ከኔ ጋር ቆይ። መሄጃ አላጣሁም፣ ልቀቀኝ። አደይ እስቲ ተረጋጊ። የትም መሄጃ እንደሌለሽ አውቃለሁ። ስራ እስክታገኝ ድረስ ለምን እዚህ አትሆኝም? አይደል አሁን እኮ በእናንተ ቤት ሁለታችሁም ለእኔ ያስባችሁ ነው አይደል? አዎ ከፎንቃዬ ቤት እንደሆነ ተባረሻል። ኤላም አይደለም ቤቱ ሊያስገባሽ ላይሽ አይፈልግም። በቃ እዚሁ ከጊንጉ ጋር ሆነሽ ነገሮችን ለምን አታስተካኪ? ይሄን ሁሉ ነገር ለእኔ ብታስማ ከዛች ከፍቅር ጋር